የአበበ ጫማ ጉዳይ አልተሳካም። 1500 ጫማዎችን ሰጥተናል። ያሉንን ሁሉ ፈትሸናል። ለአበበ እግር የሚሆን ጫማ አላገኘንም። የመጨረሻው መልስ ሆኗል። አሁን ጉዳዩን ማስተካከል አይቻልም። አበበ በእነዚያ ባዶ እግሮቹ ከኒስካነን ጋር ቀድሞ የጎበኛቸውን ኮብል መንገዶች እንደ ልቡ ረግጦ ስለማሸነፍ እንጂ ስለ ጫማው ጉዳይ ረስቶታል። አጠገቡ ያሉት ሯጮች ግን እግሩን ደጋግመው እየተመለከቱ ይስቁ ነበር። እሱን ከኋላ የሚያዩት፣ እሱ ግን ዞሮ ማያያቸው አትሌቶች ቁጥር እየበረከተ ሄደ። አበበ እየሮጠ እንጂ እየተወዳደረ አይመስልም። የፎቶግራፍ ፍላሾች ተብለጨለጩ። ፓውዛዎች ተለቀቁ። የመጨረሻውን የድል ክር በጠሰ። ሁሉም ሸሹት። የአምቡላንስ ሰራተኞች ፎጣ ሊጥሉበት ተዘጋጅተዋል። ግን ሌላ የተለየ ጠንካራ ፍጡር እንዳዩ ሁሉ ፈሩ።